ሰላም የቲክቶክ ተከታታዮቼ እንዲሁም የዩቲዩብ ተከታታዮቼ ዛሬ ይዤላችሁ የመጣሁት እቺ HC05 ወይም GKC ተርሚናልን ባለፈው እንዴት እንደሚሰራ ቪዲዮን አሳይቻችሁ ነበረ። አሁን ደግሞ እስኪ ወደ ቦክስ አድርገን ሴፍ በሆነ መልኩ እንዴት እንዳስቀመጥኳት ላሳያችሁ። ይሄ የምታዩት ሶስቱ ገመድ ጥቁር፣ ነጭና አረንጓዴው እነሱን ለኤክስተርናል አንዳንድ ቦርዶች RX እና TX ተበይዶ ካልሆነ በHDMI በኩል ዳይሬክት ላናገኘው ስለምንችል ይሄኛውን ኤክስተርናል ወጥቶ የሚበየድ አድርጌ ሰርቻለሁ። ይሄኛው ከጎን ደግሞ የተበየደው ሶስቱ ገመድ የምታዩት ለVGA እና ለHDMI እንዲሆን አድርጌ የሰራሁት ነው። ይሄም RX TXን እና ግራውንዱን ጃምፕ አድርጌለታለሁ። ይሄኛው ደግሞ ባትሪውን ቻርጅ ለማድረግ የተጠቀምኳት BMS ኮንትሮል የምታደርግልኝ ቻርጀር ቦርድ ነች። ከሷ ላይ ቀጥታ ባትሪው ላይ 5 ቮልት ይደርሷል። ያ5 ቮልት ደግሞ ወደ HC05 እንድትገባ ለማድረግ ምን ተጠቅም ያለው ስዊች ተጠቅም ያለው ግራውንዱን ከዛው ጋር ቀጥታ HC05 ላይ ገብቷል። ፖዚቲቭን ምን አድርግ ያለው በስዊች አድርጌ ቀጥታ HC05 ላይ እንድትገባ በማድረግ ሙሉውን እንደዚህ አድርጌ ሴፍ በሆነ መልኩ አድርጌ ያስቀምጫለሁ። ይሄን ቦክስ የተጠቀምኩትኝ የሶላር ባትሪ ሶላር ቻርጅ ለማድረግ የተሰራ ቦክስ ከውስጡ ያለውን በማውጣት እቺኛዋን HC05ን በማስገባት እንደዚህ አይነት ሰርኪዩት ሰርቼ ጨርሻለሁ። ይሄው ቻርጅ ሲደረግ ከላይ ኢንዲኬሽን ቀይ ከለር ትበራለች፣ ሲሞላ ደግሞ ወደ አረንጓዴ ይቀየራል። ይሄኛው ኦን ኦፍ ደግሞ HC05 አክቲቭ እንድትሆንና ስራ እንድትጀምር ነው። ይሄው ብሊንኪንግ እያደረገች ነው። ይሄ ብሊንኪንግ ብሉቱዝ ኮኔክት ሲሆን በሰከንድ ወደ 2 ጊዜ እንደሚቀየር አይተናል። ስለዚህ እንደዚህ አድርገን ይሄንን HC05ን በቦክስ አድርገን ሰርተናታል። ከውስጥ በኩል ብሊንኪንጓን እንደምትመለከቱት ነው። ይሄንን እንደዚህ በማድረግ ወደ ቦክስ ቀይሬዋለሁ ማለት ነው። እናንተም ይቺን HC05 አክቲቬሽን ኮድ ከነ እቃዋ ማግኘት የምትፈልጉ ከሆነ ኢንጂነር ዴቭ ጋር የሻሸመኔው ጠጋኝ ብቸኛ ወኪል ስለሆነ እሱን በማናገር ማግኘት ትችላላችሁ። ይሄ ከጎን የምታዩት HDMI እና VGA ላላችሁ ቲቪዎች ደግሞ ልክ እንደዚህኛው HDMI እና VGAን ሰክተን ቲቪውን ሳንፈታ ሶፍትዌሩን ማስተካከል የምንችልበት ወይም ሃርድ ሪሴት ማድረግ የምንችልበት መልኩ የተዘጋጀ ነው ማለት ነው። ይሄንን ክዳኑን በመክደን ብሎኖቹን አስረን ሴቭ የሆነ ቦክስ ሰርተናል ማለት ነው። ይሄው ክዳኑ ተከድኗል እንደምትመለከቱት። ከጎን በኩል ያሉትም VGA እና HDMI በደንብ ተቀምጧል። C-ታይፕ ተቀምጦልኛል። አሪፍ ሆኖ ሰርቻለሁ ማለት ነው። እንደዚህ አድርጋችሁ ለማስተካከል ሞክሩ። ከዛ ውጪ ያለኝን የቲክቶክ ቻናል ፎሎ በማድረግ የዩቲዩብ ቻናሌንም ሰብስክራይብ በማድረግ ተቀላቀሉ። አመሰግናለሁ። የሶፍትዌር ችግራችንን እንድንፈታ ፍንጭ ለሰጠን ለዮሐንስና እኔ ደግሞ ይሄን ደረጃ ድረስ እንድሰራ ለረዳኝ ለኢንጂነር ዴቭ ምስጋናዬን አቀርባለሁ። አመሰግናለሁ። በርቱ። ቻው።